መስቀል ይዞ ጉቦኛ መሆን ምን ጉድ ነው? መስቀል ጨብጦ እንዴ እንጀራው እዚህ ላይ ያለ መጠጡ እዚህ ላይ ያለ እንዴ አቡነ አብርሃምን አይዞህ ማለት ይገባል፣ መደገፍ ይገባል በእውነቱ። አዎ ለኔ አይደለም። አይ አረ ጭብጫቦ እጅ የሌለው አለ፣ በደንብ አጨብጭቡበት። አዎ እንዲህ ነው በዘረኝነት የተለወሰ በእውነት ቆሻሻ ነገር። ይሄ በጣም በጣም አደጋ ነው። ያሳፍራል። ቀን ያልፋል፣ ያሳፍራል በእውነቱ። ምዕመናንን እየገደል እንዴ ነገ ያሳፍራል። ከእግዚአብሔር መንግስትም ያስወጣል በእውነቱ። እግዚአብሔር ምን ያርግ እንዴ? መነኩሴ ጳጳስ ከሆነ መስቀል ከጨበጠ ሌላ ቀንድ ያወጣል እንዴ? ምን ፈለገ እኮ እንዴ? ምን ይፈለጋል? ቆይ እንደው ከዚህ ውጭ እኮ ምን አለ እንዴ? የመጨረሻው እንደው አድማስ የመጨረሻው መነኩሴ ጵጵስና ነው። ከዚህ ወዲያ ምን ማለት ነው? እንደው ምን አምሮ ነው? ምን ለመሆን እና ይሄን እናንተም በእውነቱ ዝም አትበሉ ሊቃውንቱ። የእናንተ ዝምታ ነው እንዴ